አልዋሽም እግዚአብሔርን ለምን ብዬ ብዙ ጊዜ ጠይቄዋለሁ። ሳላገባ በፊት ይህንን ነገር ባውቅ ኖሮ ካስባሉኝ ሁለት ነገሮች መካከል ዛሬ አንዱ ልንገራችሁ። በጣም መሰረታዊ የሆነ ነገር ግን ደግሞ በጣም ፈታኝ ነገር ነው። የመጨረሻውን ውሳኔ አለመወሰኔ። እውነት ነው፣ ቤተክርስቲያን ተምሬያለሁ፣ መጽሐፍ ቅዱሴ ላይም በግልጽ ተቀምጦልኛል። ነገር ግን ልነግራችሁ አልችልም። ነገሩን ስትጋፈጡት ቀላል አይደለም። በተለይም ደግሞ እንደኔ ከሆነ ያደጋችሁት እናንተ ያላችሁት ነገር ሁሉ የተደረገላችሁ ወይም ደግሞ ማይ ዌይ ኦር ዘ ሃይዌይ የሚባሉት አይነት ሰዎች ከሆናችሁ ነገሩ በጣም ከባድ ነው የሚሆንባችሁ። ምክንያቱም ትዳር ሲመሰረት አንድ አይነት ራዕይ ያላቸው ሁለት ከተለያየ ባክግራውንድ የመጡ ሰዎች የሚጀምሩት መንገድ ስለሆነ፣ በዛ ላይ ደግሞ በጓደኝነት ዘመን ያልነበሩ ባህሪያት አሁን ነው የሚገለጡት። ለካ ትዋደዳላችሁ እንጂ በሁሉም ነገር ላይ አንድ ሀሳብ ላይኖራችሁ ይችላል። እዚህ ጋር ነው የምትፈተኑት። ሰብሚሽን የሚባለው ነገር ሲመጣ አልዋሽም እግዚአብሔርን ለምን ብዬ ብዙ ጊዜ ጠይቄዋለሁ። ነገር ግን እውነታው ሲገባኝ ተረጋጋሁኝ። ለካ የእግዚአብሔርን ዲዛይን ነው እየተጋፋሁኝ ነበር። እሺ በማለቴ ውስጥ ውበቴ እንዳለ ሲገባኝ በጣም ተደነቅኩኝ። እንደዛ የምለፋበት ውጫዊ ውበቴ ለካ ካልታዘዝኩኝ ከንቱ ነው። ተመዝኜ ቀላል እንዳልሆን ፈለግኩኝ። ለካ በመታዘዜ ውስጥ ተሰሚነቴ፣ ውበቴ፣ ሞገሴ፣ ሁሉ ነገሬ አለ። ስለዚህ ዛሬም እንደኔ የከበደሽ እህት ካለሽ አንድ ነገር ልነግርሽ እፈልጋለሁ። ውበትሽ ያለው መታዘዝሽ ውስጥ ነው። አዎ ፍላጎትሽን አሳልፎ መስጠት ቀላል ነገር አይደለም። ነገር ግን አምላክሽን ብለሽ የምታደርጊያት እያንዳንዷ ነገር ትታያለች። እሱ ያንቺ ጠበቃ ይሆናል። አንቺ ለራስሽ ከምትቆሚውና ከምትከራከሪው በላይ እሱ ላንቺ ይቆምልሻል። ስለዚህ እሱንና የሰራውን ዲዛይን ተቀበዩ። ከዛ ባንቺ ላይ የሚበዛው ጸጋና ሞገስ ያስደንቅሻል። ሞክሪው። ሻሎም